አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ሙስሊም ክርስቲያን ወገኖቻችን እንዴት ናችሁ? ሰላም ናችሁ? ባላችሁ በሰላማችሁ ብዝት ብዝት ይበልልኝ። ወላሂ ዛሬ በቃ በጣም ደስ ብሎኛል። በጣም ነባዬ የኔ ጀግና፣ የኔ ቀብራራ፣ የኔ አበባ፣ የኔ ፋንቲሻ፣ የኔ ምን ልበልሽ እና በጣም ደስ ብሎኛል። ወላሂ ነው የምልሽ፣ ወላሂ በጣም ደስ ብሎኛል። እንደዚህ ስስቂ ማየትሽ ለብዙ ጠላቶችሽ ዛሬ ያፍሩበታል። እና ነባዬ እንዴት ነሽ? ተሽሎሽም እንደዚህ ደስታሽን እንደዚህ ሳቅሽን ዛሬ ስላየውኝ በጣም ደስ ብሎኛል። እና እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላ። ወላሂ ሀቂቃ በጣም ነው ደስ የሚለው እና እንደዚህ እጅ መስጠት የለብሽም። በርቺ፣ አላህ ካንቺ ጋር ይሁን። መቼም ወደ ላይ ከፍት ያለሽ እንጂ መቼም ቢሆን ወደ ታች አትሆኝም። በጣም ነው ደስ ያለኝ እውነት ሀቂቃ ምን መናገር እንደምናገር አላውቅም። እና የተሰማኝ የሆነ ደስታ በተሰማችሁ ሰዓት እኮ ያሰባችሁት ራሱ ሁሉ ይጠፋልና በቃ ምን ልበልሽ። እና ከአሁን በኋላ ወላሂ ነው የሚልሽ ጠንክረሽ ምንም ወደ ግራ ወደ ቀኝ ሳቲ ወደፊት ኢንሻአላህ አላህን ይዘሽ ፈገግታሽን ወደ አላህ አድርገሽ ጠንክረሽ ከሰራሽ ከምንም በላይ ጀግና ትሆኛለሽ፣ ታታሪ ትሆኛለሽ። አርፈሽ ተርፈሽ እንኳን ለእናትሽ እንኳን ለቤተሰብሽ ለራስሽ ይቀርና ኢንሻአላህ ለወንድም ለእህቶችሽ እንደምትበቂ ነው ምኞቴ። ደግሞ ትሆኛለሽም እና በቃ በርቺ፣ እጅ እንዳሰጪ ነው ምልሽ። ጠንክረሽ ስሪ። ጠንክሮ የሰራ ሰው ኢንሻአላህ ያድጋል። ማያድግ ነገር የለም። እና በዚህ አጋጣሚ ደግሞ ኦዲየንሶች በጣም ከልብ በቃ ነባዬ ብላችሁ ብታበረታታት በጣም ነው ደስ ያለኝ። እናንተም ኢንሻአላህ ካይር ላሰባችሁት ሁሉ ሙስሊም ክርስቲያን ወገኖቻችን አላህ ብርታቱን ለእናንተ ምስጥ። የማዳም ቅመሞችም አላህ ይጠብቃችሁ ኢንሻአላህ። በሰላም ለሀገራችሁ ያሰባችሁ ተሳክታችሁ በሰላም ለሀገራችን የሚያበቃን አላህ ያርገን። ያው በማዳም ቅመም አንዱም እኔ ነኝና በጣም ደስ ይላል። በቃ አንድ ያው ስደት ዓለም ከወጣን በኋላ የሆነ ያሰብነው አሳክተን ለሀገራችን ስንበቃ በጣም ደስ ይላል። ደግሞ ኢንሻአላህ እንበቃለን። ላይክ ሼር አድርጎኝ አዲስ ጀማሪ ነኝ። በዚህ አጋጣሚ